እሺ ቀጣይ እንደዚህ አይነት ስራዎች እንዳያመልጡን ከተመዘገብን በኋላ ስራዎቹ ሲመጡ እንዴት እናመለክታለን ወይም አፕላይ እናደርጋለን የሚለውን እናያለን ማለት ነው። መጀመሪያ ማድረግ ያለብን ምንድነው? ሪቪው ዘ ጆብ ዲስክሪፕሽን የስራ መግለጫውን በደንብ ማየት ያስፈልገናል። በጥንቃቄ መነበብ ያለበት እና ዋና ዋና መስፈርቶቹና ኃላፊነቶቹን መለየት ይጠበቅብናል ማለት ነው። ከዛ በመቀጠል ያንን እዛ ላይ የተዘረዘሩትን የስራ መግለጫዎች ወደ እኛ ዶክመንት ጋር እናያይዛለን። ከስተማይዝ ዩር ሬዝሜ ኤንድ ከቨር ሌተር ሬዚማችሁን ማስተካከል ወይም ሲቪያችሁን ማስተካከል ባይጠበቅባችሁም ከቨር ሌተራችሁ ማመልከቻ ደብዳቤው ግን ከስራ ዲስክሪፕሽኑ ጋር ተያያዥ ተደርጎ መጻፍ አለበት ማለት ነው። ለየብቻ ይሄ በአንድ ጽፋችሁ የምታስቀምጡበት ነገር አይደለም። ሲቪ አንድ ጊዜ ተሰርቶ መቀመጥ ይችላል። አፕሊኬሽን ሌተር ማመልከቻ ደብዳቤ ሲሆን ግን ለእያንዳንዱ ስራ መጻፍ ያለበት ነገር ነው። አስፈላጊ ስለሆነ ጥረታችሁንም ስለሚያሳይ ማለት ነው። ለየብቻ ለእያንዳንዱ በስራ መግለጫ ውስጥ እንጽፋለን ማለት ነው። ይሄን እንዴት እንጽፋለን የሚለውን ደግሞ የጎግል ጀሚና ኤአይን እና ጎግል ዶክን ተጠቅመን እናያለን ማለት ነው። እሺ እንደነገርኳችሁ የጆብ ዲስክሪፕሽኑን የስራውን ዝርዝር ካነበብን በኋላ ለዛ ስራ ለብቻው ጆብ አፕሊኬሽን ወይም የስራ ማመልከቻ ሌተር መጻፍ ይኖርብናል። እሱንም የምንጽፋቸው በምንድነው? በጎግል ዶክ እና በጀሚና ይሆናል ማለት ነው። ስለዚህ የጎግል ዶክ ሲቪያችን ሴቭ እንደተደረገ እርግጠኛ ስለሆነን ወደ ዊንዶ እንመለሳለን፣ ወደ ዋናው መምረጫ። ከዛ በኋላ አሁንም ቴምፕሌት ጋለሪ ላይ ገብተን ልክ ቴምፕሌት ጋለሪ ብለን ስንጽፍ ከዚህ በፊት ኦልሬዲ የተጻፉ ፎርማቶችን ያመጣልናል ማለት ነው። ከነዚህ ውስጥ እኛ የምንጠቀመው ምን ይሆናል? ሌተር ይሆናል ማለት ነው። ሌተር የሚለውን ክሊክ ስናደርግ ኦልሬዲ የተጻፉ ዝርዝሮቹን ያመጣልናል ማለት ነው። እነዚህኛው የውጭ ስታንዳርድ ቢዝነስ ሌተር ነው። የኛ ቢዝነስ ሌተሮች አብዛኛውን ጊዜ ዲር ብለው መጀመር ይችላሉ፣ ወይም ሌሎችም እዚህ ላይ ዲር ብለን የምናስገባው ለምን ድርጅት ነው የሚለውን ደግሞ አብረን እናያለን። እንዳልኳችሁ እኛ በየጊዜው ለመጻፍ ስለሚያስቸግረን ይሄን ፕሮሰስ ለማቅለል ኤአይ እንጠቀማለን። እንዴት ነው የምንጠቀመው የሚለውን ደግሞ አብረን እናያለን ማለት ነው። ልክ እንዳልኳችሁ እዚህ ላይ የጆብ የሚፈልገውን ስራ አግኝተናል። ለምሳሌ እዚህ ላይ ያለውን ኢንተሪ ሌቭል ኦፕሬሽን ኤንድ ሴልስ አሶሲዬት የሚል ስራ አለ። ልክ ያንን ክሊክ እንዳደረግን ዝርዝሩ ላይ ምን አይነት ኦፕሽኖች ይመጣሉና ጆብ ዲስክሪፕሽን የስራ ዝርዝር ማለት ነው። ከዛ ይሄን ሾው ፉል ዲስክሪፕሽን ብለን እዚህ ላይ የሚጠበቁብንን ነገሮች እናያለን። ቀጥታ የምናደርገው ምንድነው? የጆብ ዲስክሪፕሽኑን እንደዚህ ሰሌክት አድርገን ሁሉንም ኮፒ እናደርግና ፔስት እንላለን ማለት ነው። ኤአይችን ላይ ፔስት የምንለው ምንድነው? በቃ ፔስት ካልን በኋላ ቀጣዩ ኮማንዳችን የሚሆነው ምንድነው? ራይት ሾርት በጣም መርዘምም ስለሌለበት ማለት ነው። አፕሊኬሽን ፎር ዚስ ሮል ለዚህ ስራ የሚሆን የስራ ማመልከቻ ጻፍልኝ አሳጥረህ ብለን ትዕዛዝ እናስገባና ኢንተር እንላለን ማለት ነው። እንደዚህ በምናደርግበት ሰዓት ከተወሰነ ሰከንድ በኋላ ኮንሳይስ የሆነ ያንን ዝርዝሩን ያመጣልናል ማለት በዚህ መንገድ ይጽፍልናል ማለት ነው። እነዚህ ነገሮች ጽፈው ከጨረሰ በኋላ የኛ ፕሩፍ ሪድ ማድረግ ይጠብቅብናል። ኤአይ ስለጻፈው ብለን ቀጥታ ማስገባት የለብንም። እነዚህ ነገሮች ማተር ስለሚያደርጉ ፕሩፍ ሪድ እናደርጋለን። እዚህ ላይ መጻፍ ያለበት ነገር ስም ካለ እንጽፋለን፣ ካልሆነ ሃይሪንግ ማኔጀር ብለን መተው እንችላለን። ምክንያቱም የምንጽፍለትን አካል ማናውቀው ከሆነ ግዴታ ስለሌለብን። ከዛ በኋላ እዚህ ላይ ያሉትን ነገሮች ፕሩፍ ሪድ አድርገን እንጨርሳለን። ፕሩፍ ሪድ አድርገን ከጨረስን በኋላ ይሄም ሴቭ መደረግ ያለበት በምን ታይፕ ነው? በፒዲኤፍ ነው። ስለዚህ ዳውንሎድ ላይ እንሄድና በፒዲኤፍ ፋይል ስናዝ ጆብ አፕሊኬሽን ሌተራችን ዳውንሎድ ይሆናል ማለት ነው። በዚህ መልኩ እንጨርሳለን የጆብ ሌተር ወይም የስራ ማመልከቻ ደብዳቤውን ማለት ነው።